የሙዝ ልጣጭን ስንቶቻችንን የምንጥለው? የሙዝ ልጣጭ በውስጡ ባለው የቫይታሚን፣ የሚነራል እና የጸረ አንቲኦክሲዳንት ይዘት ለቆዳችን በርካታ ጥቅሞችን ይሰጠናል። ዋና ዋናዎቹ ጥቅሞቹን በዚህ ቪዲዮ ላይ የምነግራችሁ ይሆናል። ሰላም እንዴት ናችሁ? ለቻናሉ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቪዲዮውን ጀምሩት። አንደኛ፣ ፊትን ለማንጣትና ለሚያብረቀርቅ ቆዳ። የሙዝ ልጣጭ ቆዳችን ብሩህ እንዲሆንና የጠቆሩ የፊት ክፍሎች እንዲጠፉ ይረዳል። በውስጡ ያለው ቫይታሚን ሲ እና ሲትሪክ አሲድ የሞቱ የቆዳ ሴሎችን በማንሳት አዲስና ጥራት ያለው ቆዳ እንዲተካ ያደርጋል። ሁለተኛ፣ ብጉርና ጠባሳን ለመቀነስ። የሙዝ ልጣጭ ጸረ ባክቴሪያ ባህሪ ስላለው የብጉር መቆጣትን ይቀንሳል። ልጣጩን በብጉር ላይ በቀስታ ማሸት የብጉርን እብጠት ለማስታገስና ከብጉር በኋላ የሚቀሩ ጠባሳዎችን በፍጥነት እንዲድኑ ይረዳናል። ሶስተኛ፣ ለቆዳ እርጥበት እንዲሁም ሞይስቸራይዜሽን። ደረቅ ቆዳ ካሎት የሙዝ ልጣጭን መጠቀም ቆዳው እርጥበት እንዲያገኝና ለስላሳ እንዲሆን ያደርጋል። በተለይም በፖታሲየም የበለጸገ በመሆኑ ቆዳ እንዳይሰነጣጠቅ ይከላከላል። አራተኛ፣ መጨማደድን ለመከላከል። በልጣጩ ውስጥ የሚገኙ ጸረ አንቲኦክሲዳንቶች የቆዳ የመለጠጥ አቅም እንዲጨምር በማድረግ ያለ ዕድሜ የሚመጣ የፊት መጨማደድና መስመሮችን ይቀንሳሉ። የሙዝ ልጣጭ እጅግ በጣም በርካታ የቆዳ ጥቅሞችን የሚሰጠን ሲሆን በአጠቃላይ ለተሰነጣጠቀ ቆዳ እንዲሁም የቆዳ መገርጣትን፣ እርጅናን እንዲሁም ቆዳ ላይ የሚወጡ ጥቁር ነጠብጣቦችን የሚከላከልና ተአምራዊ ነው። ታዲያ ብዙዎቻችን ግን የሙዝ ልጣጭን አንጠቀምም፣ እናስወግደዋለን። ነገር ግን ከዚህ ቪዲዮ በኋላ የሙዝ ልጣጭን ሁላችንም እንደምንጠቀም ተስፋ አደርጋለሁ። የሙዝ ልጣጭን እንዴት መጠቀም ይቻላል? በመጀመሪያም በንጹህ ውሃ ፊትን መታጠብ ወይም ቆዳችሁን ማጽዳት። በሁለተኛ ደረጃ ትኩስ የሙዝ ልጣጭ ወስደው የውስጠኛውን ነጩን ክፍል ፊት ላይ ከ5 እስከ 10 ደቂቃዎች በቀስታ ማሸት። ልጣጩ ወደ ቡናማነት እስኪቀየር ድረስ ማሸት አስፈላጊ ነው። ለ20 ደቂቃ ያህል ፊቶ ላይ እንዲቆይ ካደረጉ በኋላ ለብ ባለ ውሃ መታጠብ አስፈላጊ ነው። ታዲያ የሙዝ ልጣጭን በዚህ መልኩ መጠቀም እጅግ በጣም ጤናማ ቆዳ እንዲሁም ለስላሳ ቆዳ፣ የሚያምርና የሚያንጸባርቅ ቆዳ እንዲኖረን ማድረግ ይቻላል። በስተመጨረሻም የሙዝ ልጣጭ ለተረከዝ የሚሰጠውን ጥቅም ልንገራችሁ። የሙዝ ልጣጭ ለተረከዝ መሰነጣጠቅና መድረቅ በጣም ውጤታማና ቀላል ተፈጥሯዊ መፍትሄ ነው። በውስጡ የያዘው ፖታሲየም እናም አሚኖ አሲድ የደረቀውን የተረከዝ ቆዳ በማለስለስና እርጥበትን በመስጠት ረገድ ትልቅ ሚና ይጫወታል። ተረከዞን ለማከም የሚከተሉትን ጥቅሞችና የአጠቃቀም ሂደቶችን መከተል አስፈላጊ ነው። ዋና ዋና ጥቅሞቹም እርጥበት መስጠት፣ ደረቅና የተሰነጣጠቁ ተረከዞችን በጥልቅ በማለስለስ ቆዳው ዳግም እንዲያንሰራራ ያደርጋል። የሞቱ ሴሎችን ማስወገድ፣ በልጣጭ ውስጥ የሚገኙት ኤንዛይሞች የቆሸሹና የሞቱ የቆዳ ክፍሎችን በቀላሉ እንዲላጡ እንዲሁም እንዲወገዱ ይረዳል። ሌላው ህመምን መቀነስ ነው። የተሰነጣጠቀው ቦታ ጥልቅ ከሆነና ህመም ካለው የሙዝ ልጣጭ የማስታገስ አቅሙ ከፍተኛ ነው። ታዲያ ሙዝን ለተረከዛችን ለማዘጋጀት በመጀመሪያም እግርን ለብ ባለ ውሃ በሚገባ በሳሙና በደንብ ማጽዳት፣ መታጠብ። በቀጣይ ደረጃ ደግሞ ትኩስ የሙዝ ልጣጭን በመውሰድ የውስጠኛውን ነጩን ክፍል በተሰነጣጠቀው ተረከዝ ላይ ከ5 እስከ 10 ደቂቃዎች በቀስታ ማሸት። ከተቻለ የልጣጩን ነጭ ክፍል በተረከዙ ላይ በማድረግ በጨርቅ ወይም በፕላስተር ማቆየት ለ30 ደቂቃ እጅግ በጣም አስፈላጊ ነው እና ውጤቱን ከፍተኛ ያደርገዋል። በስተመጨረሻም እግርን ለብ ባለ ውሃ በደንብ በሚገባ መታጠብ አስፈላጊ ነው። ለተሻለ ውጤት ታዲያ የሙዝ ልጣጭን ከተጠቀምን በኋላ የወይራ ዘይት እንዲሁም ኦሊቭ ኦይልን ተረከዝ ላይ በመቀባት እርጥበቱ ቆዳ ውስጥ ታፍኖ እንዲቆይ በማድረግ ይረዳል። ስለዚህ የሙዝ ልጣጭን ለተረከዝ በዚህ መልኩ መጠቀም እጅግ በጣም የሚያምር ውብ ለስላሳ ተረከዝ እንዲኖረን ያደርጋል ማለት ነው። የሙዝ ልጣጭን ከመጣል ይልቅ ለእንደዚህ አይነት ጥቅሞችን ብናውለው ይመከራል ማለት ነው። የሙዝ ልጣጭን በመጠቀም የሚያንጸባርቅ ቆዳ፣ የሚያምር ተረከዝን ማግኘት ትችላላችሁ ማለት ነው። ታዲያ በዛሬው ቪዲዮ ላይ የሙዝ ልጣጭ የሚሰጠንን ድንቅ የቆዳ ጥቅሞችን በዚህ ቪዲዮ ላይ ነግሬያችኋለሁ። በዚህ ቪዲዮ ላይ ጥያቄ፣ ሀሳብ ካላችሁ በኮሜንት ላይ አስፍሩልኝ፣ አብራርቼ የምመልስ ይሆናል። በአዲስ የጤና ትምህርት እስከምንገናኝ ቸር ቆዩልኝ።
እወዳችኋለሁ።